ቪዲዮ ኤዲተሮች መካከል አንደኛውና ዋነኛውን ካፕከትን ነው። እንዴት ዳውንሎድ አድርገን እንዴት መጠቀም እንደምንችል የተወሰነ ሃይላይት ማሳያችሁ ይሆናል። ጀስት እዚህ ጋር ጎግል ላይ ሄደን ካፕከት ብለን እንጽፋለን። ከዛ በዚህ መልኩ በሚመጡት መልኩ አንዱን ሁሉ ነክተን ዳውንሎድ ማድረግ ነው። እኔ ዳውንሎድ ስላደረግኩት ኦልሞስት ዳውንሎድ ያደረግኩትን ነገር ዳውንሎድ ያደረግኩትን ነው ማሳያችሁ እንዴት መጠቀም እንዳለብን። በቃ በዚህ መልኩ ጎግል ላይ ትሄዱና ካፕከት ብላችሁ ዳውንሎድ ካደረጋችሁ በኋላ ኦልሞስት ለፎንም ለፒሲም ተመሳሳይ ነው። ጀስት እዚህ ጋር ዳውንሎድ ካደረጋችሁ በኋላ ኢንተርፌሱን ካፕከትን ስከፍቱት ይህን ይመስላል። መጀመሪያ ኦፕን ስታደርጉት ይህን ይመስላል። ከፈለጋችሁ አሁን ካፕከት በጣም ብዙ አማራጮች አሉ። እዚህ በኤአይ ቪዲዮ ሜክ ማድረግ ትችላላችሁ። ስክሪን ሪከርድ ማድረግ ትችላላችሁ። በኤአይ የሆነ ስክሪፕት ጽፋችሁለት ራሱ ከፈለጋችሁ ቪዲዮ ከፈለጋችሁ ኢሜጁን በቪዲዮ መልክ ያመጣላችኋል። በቃ በጣም ጸደ ቪዲዮዎች ይሰራላችኋል ማለት ነው። ግን ዛሬ የምናየው ጀስት ሎካሊ የራሳችሁን ቪዲዮ እንዴት ኤዲት ማድረግ እንደምችሉ ሃይላይት ነገር ነው የምናየው። እዚህ ጋር ጀስት ክሬት ኒው ፕሮጀክት ክሬት ታደርጋላችሁ ማለት ነው። ኒው ፕሮጀክት ክሬት ስታደርጉት ኢንተርፌሱ በአጠቃላይ ይህን ይመስላል ማለት ነው። በቃ ይህን ይመስላል ጀስት የሚመጣው መጀመሪያ። ከዛ እዚህ ጋር ስፈልጉ ኢምፖርት ማድረግ ትችላላችሁ። ስፈልጉ ከዚህ ከፋይል ኤክስፕሎረር ድራግ ኤንድ ድሮፕ እያደረጋችሁ መጠቀም ትችላላችሁ። እናንተ ደስ ያላችሁን መጠቀም ትችላላችሁ። ጀስት ለአጠቃቀም እንዲመቻችሁ ኢምፖርት እያደረግኩ ነው ማሳያችሁ። ጀስት እዚህ ጋር ምን አለ ለምሳሌ እዚህ ጋር ኢምፖርት አድርጋላችሁ የምትሰሩትን ፕሮጀክት አውዲዮ እዚህ ጋር ትጨምራላችሁ። እዚህ ጋር ቴክስት፣ እዚህ ጋር ስቲከር፣ እዚህ ጋር ኢፌክት፣ ትራንስሌሽን ከአንደኛው ሲን ወደ ሌላኛው ሲን ትራንስሌት ሲያደርግ እንዴት የሆነ ኢፌክት እንዲያመጣ ካፕሽን መጠቀም፣ ፊልተር አጀስትመንቱ ደግሞ የትኛው ይቅደም የትኛው ይምጣ የሚለውን እሱን ማሳያችሁ ይሆናል። ጀስት እዚህ ጋር ለምንሰራበት አንድ ኢምፖርት እናደርግ። ዝም ብለን ሳምፕል ነው ኢምፖርት ማደርገው። ሳምፕል ኢምፖርት ሳደርግ እዚህ ጋር ጀስት እችን ኢምፖርት ላደርጋትና እዚህ የምሰራው ቪዲዮ ላይ ማለት ነው ኢምፖርት ካደረግኩት በኋላ በዚህ መልኩ ትመጣለች ማለት ነው። በዚህ መልኩ ጀስት እችን ድራግና ድሮፕ አደርግና እዚህ ጋር አመጣታለሁ። ስልክ ላይ ስከፍቱት ለስልክ ለብቻ ምሰራላችሁ ይሆናል። ስልክ ላይ ስከፍቱት ገና ጀስት ኒው ፕሮጀክት ብላችሁ ኢምፖርት ስታደርጉት ድራግ ኤንድ ድሮፕ ወደታች ማድረግ አይጠበቅባችሁ። ምክንያቱም ስክሪኑ ትንሽ ስለሆነ እንደዚህ አይነት ኢንተርፌስ አይኖረውም። ሶ በዚህ መልኩ ካመጣችሁ በኋላ እዚህ ጋር ከሚኒመሙ ስንነሳ እዚህ ጋር ከፈለጋችሁ መጀመሪያ ከቨሩን ማለት ነው ቪዲዮአችሁ ላይ የሚመጣውን ከቨር በዚህ መልኩ ኤዲት ማድረግ ትችላላችሁ። ወደዚህ ያንሸራተታችሁ የፈለጋችሁትን ሴቭ አድርጋችሁ እንትን ማድረግ ትችላላችሁ ማለት ነው። ጀስት የፈለጋችሁትን ከቨር ማድረግ ትችላላችሁ። እዚህ ወደዚህ ስንመጣ እዚህ ጋር ሳውንዱ ሚዩት አድርጋችሁ ይህን ያለውን ሳውንዱን የቀዳችሁትን ቮይስ ኦቨር መስጠት ትችላላችሁ። ሌላ አውዲዮ በስልካችሁ ሪከርድ አድርጋችሁ አውዲዮ አድርጋችሁ ጀስት ሌላም አውዲዮ መስጠት ትችላላችሁ። በፒሲያችሁ ሪከርድ ስታደርጉ ጀስት ስፒከር ከሌለው ድምፅ የዛን ያክል ስለማይጠራ በስልካችሁ ሪከርድ አድርጋችሁ አውዲዮን ለብቻ ለማምጣት ይሄኛውን ሚዩት ታደርጉና ከፈለጋችሁም ይሄን ያለውን መጠቀም ትችላላችሁ። እንደዚህ አድርጋችሁ እዚህ ጋር ክሊክ ስታደርጉት እዚህ ብዙ አማራጮች ይመጣላችኋል። አውዲዮ እዚህ ጋር አለ። የአውዲዮን ቮሊዩሙን መጨመር ትችላላችሁ። እዚህ ጋር ያለውን ማለት ነው ቮሊዩም መጨመር፣ ፌዲኑን መጨመር ትችላላችሁ። ፌዲን ማለት ገና ሲጀምር ለስለስ ብሎ እንዲጀምር ከዛ ፌድ አውት ሲወጣ ደግሞ ጀስት የሆነ አሁን ለምሳሌ ሙዚቃ ስታዳምጡ መጨረሻ አካባቢ ክላሲካሎች ለጆሮ በጣም እየተመቹ በጣም በዛው ጥፍት ይላሉ። ጀስት እንደዚህ አይነት እንትን እንዲኖረው ሳውንድ እንዲኖረው ፌዲን እና ፌድ አውት መጠቀም ትችላላችሁ። እዚህ ጋር ኖርማላይዝ ማድረግ ትችላላችሁ። ቪዲዮውን ለምሳሌ ሪከርድ ስናደርግ በመሃል የሆነ በቃ ኖርማላይዝ ያልሆነ ነገር ቢኖር ኖርማላይዝ ታደርጋላችሁ። እዚህ ጋር ኢናንስ ቮይሱን ኢናንስ ታደርጉታላችሁ። ኖይዙን ሪዲዩስ ታደርጋላችሁ። እዚህ ጋር ኖይዝ ማለት ጀስት ሪከርድ ስናደርግ የሆነ በቃ ጀስት የሚረብሽ ነገር ሊገባብን ይችላል። እሱን ኖይዙን ሪዲዩስ ማድረግ ትችላላችሁ። ብዙ ነገር አለ። እዚህ ጋር ስታብላይዝ ማድረግም ትችላላችሁ። በጣም ብዙ አማራጭ አለ። ሴፓሬሽን አውዲዮ ማድረግ ትችላላችሁ። እሱን ካደረጋችሁ በኋላ እዚህ ጋር ደግሞ የአውዲዮን ስፒድ እንትን ማድረግ ትችላላችሁ። መጨመር መቀነስ። ስፒዱ አሁን ለምሳሌ አንድ ነው፣ ኖርማሉ አንድ ነው። ወደዚህም በጣም እንዲፈጥን በጣም ደግሞ ቀስ እያለ እንዲገባ ማድረግ ስትፈልጉ ጀስት እዚህ ጋር ስፒዱን መቀነስ መጨመር ትችላላችሁ ማለት ነው። አሁን በኖርማሉ ሳርገው በአንድ ይሄ ማለት ነው። ከዛ አኒሜሽን
መጨመር ትችላላችሁ። እዚህ ጋር የቪዲዮ አኒሜሽን ማለት ነው። ቪዲዮ አኒሜሽን እዚህ ጋር እንዴት ነው አመጣጡ ምናምን የሚለውን በዚህ መልኩ እንዲያመጣ የፈለጋችሁትን አኒሜሽን ገና ሲጀምርም ሲጨርስም ይህንም አውትም መጠቀም ትችላላችሁ። ኮምቦዎችን እዚህ ጋር መጠቀም ትችላላችሁ። ጀስት ኮምቦዎችን እንደዚህ አንዳንዴ ከአንደኛው ሲን ወደ ሌላኛው ሲሄድ የሆነ ኮምቦ ቦክስ እንዲያመጣ ምናምን እሱን መጠቀም ትችላላችሁ። አውት ኢንትሮ እና አውትሮ ጀስት የሆነ ቪዲዮ ሰራን አውት ላይ ሲጨርስ የሚታይ ነገር ካለ እሱን ማስገባት ትችላላችሁ። ኢን ላይ እዚህ ጋም አጀስትመንቱ አለ፣ አጀስት ማድረግ ትችላላችሁ። ይቅርታ በዚህ ኖቲፊኬሽን ስለሚገባ ነው የሆነ ነገር ሳብስክራይብ አድርዬ ከዛ አውቶ አጀስት እንዲያደርገው ከለር ማች፣ ከለር ኮሬክሽን እነዚህ ማድረግ ትችላላችሁ። ሙሉ አሁን ያየነው ምንድነው እዚህ ጋር ሚዩት ሳናደርግ ማለት ነው ያመጣነውን አውዲዮ ሚዩት ሳናደርግ መጠቀም ስንፈልግ ማለት ነው። ጀስት እዚህ ጋር ደግሞ ለምሳሌ እዚህ ጋር እችን ክሊክ አድርዬ ማለት ነው የመጀመሪያው ቪዲዮ ቀስ እያለ እንዲጀምር እዚህ ጋር ክሊክ ካደረኩት በኋላ የዚህኛው ስፒድ ቀስ እያለች እንድትመጣ ከፈለኩ ማለት ነው ስፒዷን ወደዚህ ቀነስ አደርጋታለሁ። ቀነስ አደርጋት ይኸው ራሱ ሰፋ፣ በጣም ቀስ እያለ ነው የሚሄድ ማለት ነው። ከዛ እዚህ ጋር መጣና ደግሞ እዚህ ጋር ክሮፕ ካደረኩት በኋላ እዚህ ስፕሊት አደርጋታለሁ። ስፕሊት ሉክ እዛችን ስፕሊት ካደረኩ በኋላ እዚህ ጋር ክሊክ አደረግ። እቺ ደግሞ በጣም ፈጥና እንድትሄድ ወይም እንድዘጋይ ማድረግ እፈልጋለሁ። እቺ በጣም ፈጥና ትጨርሳለች ማለት ነው። ይሄን ማድረግ ትችላላችሁ። ጀስ እንደዚህ አድርጋችሁ ሪከርድ ባደረጋችሁት ቪዲዮ በራሳችሁ በታብሌታችሁ በኖርማል አውዲዮ ይሄን መስራት ስትችሉ ጀስ ደግሞ የሆነ ይሄ ሚዩት አድርጋችሁ ጀስ አሁን ሚዩት አደረኩት፣ በቃ ሚዩት አደረኩት፣ ሁሉን አዘሆል ሚዩት አደረኩትና ሌላ አውዲዮ ኢምፖርት አድርዬ ያን አውዲዮ እንዴት መጠቀም እንዳለብኝ ደግሞ ላሳያችሁ ነው። ይሄን ወደ ነበረው ልመልሰውና ጀስ ስፕሊት ያደረኩትን እዚህ ጋር አንዱን መጠቀም ትችላላችሁ በቀላሉ ማለት ነው። በጣም ሲምፕል ነገር ነው። አንዱ እንደዚህ መጠቀም ትችላላችሁ። በስክሪን ፓናል እንደዚህ በቃ ኤዲት ያደረጋችሁ እንደዚህም አንዱ ማድረግ ትችላላችሁ። ከዛ እቺ ሚዩት ካደረኩ በኋላ ሌላ አውዲዮ በስልኬ ኦር ሳምዌር በሆነ ነገር ሪከርድ ያደረኩትን አውዲዮ እዚህ ጋር አምጥቼ መጠቀም እችላለሁ፣ ጥራት እንዲኖረው ማለት ነው። አውዲዮ አድልና እዚህ ጋር አድ ካደረኩ በኋላ እቺን አውዲዮዋን ክሊክ ካደረኳት በኋላ ማለት ነው እዚህ ጋር ጀስት ባክግራውንድ አውዲዮ ምናምን ማድረግ ሙዚክ ክላሲካል ማድረግ ትችላላችሁ። እዚህ ጋር የላይብረሪው ነው። እዚህ ጋር ግን ኢምፖርት የራሳችሁን እንትን ኢምፖርት ታደርጋላችሁ ማለት ነው። ለምሳሌ እኔ ኢምፖርት አድርጌ ያስቀመጥኩት አውዲዮ ስላለኝ እዚህ ጋር ለምሳሌ እቺን አውዲዮ አመጣትና በዚህ መልኩ ማለት ነው በዚህ መልኩ እዚህ ጋር አመጣትና ካመጣኋት በኋላ እቺን ክሊክ አድርጌ እዚህ ጋር ድራግ ኤንድ ድሮፕ አድርጌ እዚህ ጋር አመጣታለሁ ማለት ነው። ድራግ ኤንድ ድሮፕ ካደረኳት በኋላ በቃ እቺን ጀስት እና ቅድም እንዳልኳችሁ ምንም ልዩነት የለውም። ቮሊዩሙን መጨመር መቀነስ እችላለሁ፣ የፈለኩትን ነገር ማድረግ እችላለሁ ማለት ነው። ምንም እንትን የለውም። ጀስት እቺን ለምሳሌ ቮሊዩሟን መጨመር፣ ፌዲኗን፣ ፌድ አውቷን እንደዚህ መጨመር፣ ኖርማላይዝ ማድረግ ኖርማል ነው ማለት ጀስት ኢምፖርት አድርገን ያመጣነው ቪዲዮ አውዲዮ ለምንድን ነው የሚያገለግለን? ከፒሲያችን ይልቅ የስልካችን አውዲዮ ቤስ ስለሚደረግ በስልካችን ሪከርድ አድርገን እዚህ ጋር ጥራት እንዲኖረው ቪዲዮ አውዲዮአችን ጥራት እንዲኖረው ማድረግ እንችላለን ማለት ነው። እናንስ ማድረግ እንችላለን። ቮይሱን ከዚህ ጋር እናንስመንቱን መጨመር እንችላለን እንደዚህ ማለት ነው። ሪዲስ ኖይዝ ማድረግ እንችላለን። ኖይዙን ሴፓሬሽን ማድረግ እንችላለን። ፊሊንግ ቻናል ማድረግ እንችላለን። በቃ ቮይስ ቼንጀር እዚህ ጋር ያላየናት ቅድም እችም ቮይስ ቼንጀር ለምሳሌ ምንድነው ጀስት እዚህ ጋር ኤኮ ጀስት የሆነ መስተጋብ እንዲፈጥር ኳሊቲውን ስትሬንግዙን ጨምረን የሆነ ለምሳሌ እንደዚህ ጀስት ኤኮ እንዲሰማ ማለት ነው። ያ እንደዚህ ማለት ነው። ኤኮ እንዲሰማ ከፈለግን እችኛዋን እንደዚህ አድርገን ከፈለግን እንደዚህ ጀስት እንደዚህ አይነት እንደዚህ እያደረግን የቀያየርን የተለያዩ ሳውንድ ኢፌክቶችን ጀስት እንደ ቀረጽ ነው እንደምፈልገው ቪዲዮ አይነት የተለያዩ ሳውንዶች እንደዚህ መጠቀም እንችላለን ማለት ነው። ጀስት በዚህ መልኩ ቮይሶችን እየቀያየር ማድረግ እንችላለን። ቮይስ ካራክተር አለ ከዚህ ኦሪጂናል፣ ዲስትሪቢዩተር፣ ሪቪውተር በቃ የፈለጋችሁን ከዛ ስፒች ስቶንግ ፍሎክ ነው ምናምን ኖርማል ነው እያደረግን ከዚህ ጋር ስፒዱን መጨመር መቀነስ እንችላለን። ቅድም እንዳልኳችሁ እዚህ ጋር ዋናው ግን ቤዚክ ላይ ያሉ ነገሮችን ነው እነሱን ነው በደንብ ማጤን ያለባችሁ። ቤዚክ ያሉ ነገሮችን ጀስት እነሱ ቤዚክ ላይ ያሉትን እነሱ ከተጠቀማችሁ ለጊዜው በቂ ነው ብዬ ነው የማስበው። ሶ ይህን አውዲዮ እዚህ ጋር አውዲዮ ላይ ክሊክ አደርግና ማለት ነው ይህን አውዲዮ እንደፈለግኩ ስፕሊት አርዬ
እዚህ ጋር ስፕሊት ካደረኩት በኋላ ይህ የመጀመሪያው አውዲዮ ለምሳሌ እንዲፈጥን ማድረግ እችላለሁ። ቅድም እንዳልኳችሁ ኖርማል እንዲሆን፣ እንዲዘገይ፣ ቮሊዩሙ እንዲቀንስ፣ እንዲጨምር ማድረግ እችላለሁ። እንደዚህ አድርጌ ማለት ነው በፈለኩት እንትን አሬንጅ ማድረግ እችላለሁ። እችኛዋን ከዚችኛዋ እስከዚች ኦልሞስት ወደ 10 ሰከንድ ምናምን ያለችውን እችን ከፈለኩ ቮሊዩሟን ጨምራታለሁ፣ እንደዚህ አድርጋታለሁ፣ ፌድ ኢን ፌድ አውት ጨምርባታለሁ በዚህ መልኩ ማለት ነው። ከዛ ቮይስዋን ቼንጅ ማድረግ እችላለሁ። እዚህ ጋር ቅድም እንዳሳየዋችሁ እነዚህ ብዙ ነገሮችን ማድረግ እችላለሁ ማለት ነው። ሶ ስፒዱን ከዚህ ጋር አለ፣ ስፒዱን መቀነስን መጨመርም እችላለሁ። ከዛ እዚህ ጋር ቤዚክዋ ገብተን አይሚን ቮይስ ቼንጀር ገብተን ቮይስ ካራክተሮችን መምረጥ፣ ቮይስ ፊልተሮችን ኢኮ ነው ቅድም እንዳልኳቸው የፈለግነው ማለት ነው። እዚህ ጋር ይኸው ስንገባ ማለት ነው። ለምሳሌ ኢን እንደዚህ ጀስት እንደዚህ አይነት ድምፅ እንዲሰማ ማድረግ እንችላለን። የመጀመሪያው ማለት ነው። ከዛ ይህ ከቀጠለ በኋላ ወደ ኤክስነት ይህ ፕሮግራም ጀስት በቃ በዚህ መልኩ ኢኒው ከቀጠለ በኋላ ኖርማኑ አውዲዮችን በዚህ መልኩ ጀስት ያ እንደ ኢንትሮ ተጠቅመነው አውዲዮውን ይሄኛውን ደግሞ በቃ በኖርማን ተጠቅመንበት ጀስት ቪዲዮአችን አትራክት የሆነ አውዲዮአችን በጣም ሳውንድ ኮምፎርት የሆነ በቃ እንደምንሰራው ቮይሱን ስንመርጥ ቮይስ ፊልተሩን ስንመርጥ በቃ እንደምንሰራው ቪዲዮ አይነት ይለያያል ማለት ነው። የምንጠቀመዎችን ኖርማል የምንጠቀምበት ለምሳሌ እኔ አሁን ይህን ፕሮግራሚንግ ፓይተንን ስሰራ የምንጠቀመው ኖርማል ነው፣ ኦሪጂናል ነው። ምንም ሳውንድ ኢፌክት አያስፈልገውም። ሶ እንደዛ አይነት እንደምንሰራው ቪዲዮ አይነት የምንመርጣቸው አውዲዮዎች ይለያያሉ፣ አውዲዮ ኢፌክቶች። ከዛ በዚህ መልኩ ከመጣ በኋላ ኖርማሉ ደግሞ በዚህ ይቀጥላል ማለት ነው። ኖርማኑ ይሄ አይደለም፣ ቅድም ቮይስ እንትን ስላደረኩት ነው። ኖርማኑ ደግሞ በኖርማን ይቀጥላል ማለት ነው። ከዛ ወደ ቀጣይ ስንሄድ እዚህ ጋር ቴክስት አድ ማድረግ እንችላለን። ኢፌክቱን ካፕሽኑን ማሳመር እንችላለን። ብዙ ነገሮች አሉ ማለት ነው። በቃ በዚህ መልኩ ኢምፖርት አድርገን የተለያዩ ነገሮችን ድራግ ኤንድ ድሮፕ እያደረግን መጠቀም እንችላለን። ለምሳሌ እዚህ ጋር ቴክስት አድ ማድረግ እንችላለን። ዲፎልት እዚህ ጋር ለምሳሌ የሆነ ቴክስት ዌልካም የሚል ቴክስት በጽፍ እዚህ ጋር ማለት ነው። እንደዚያ የችን ዲፎልቷን ዌል ካም ጽፍና ከዚህ ጋር ፎንት ሳይዙን መጨመር እችላለሁ። እንደዚህ አርዬ ከዚህ ጋር ከለሩን ለምሳሌ ዋይት ስለሆነ ነው ማይታይ፣ ከለሩን ቀይረው እስቲ ጀስት እንደዚህ በዚህ መልኩ ማለት ነው። ከለሩን መቀየር እችላለሁ ምናምን ቴክስቷን ማለት ነው። እንደዚህ አርዬ ቴክስቷን በዚህ መልኩ ፎንት ሳይዟን እንደዚህ መጨመር ማሳደግ እችላለሁ። እንደዚህ ፎንት ሳይዟን አኒሜሽን መጠቀም እችላለሁ። እዚህ ጋር ብዙ አኒሜሽኖች አሉ። ለምሳሌ ሲጀምር እንደዚህ ብሎ እንዲጀምር ከፈለኩ ብዙ ነገሮች አሉ። እንደዚህ ብሎ እንዲጀምር ከፈለኩ በቃ ቴክስቶችን በዚህ መልኩ እንደዚህ ጀስት በዚህ መልኩ ደግሞ እንደዚህ ብሎ መምጣት ከፈለኩ በቃ የፈለኩትን አኒሜሽን መጠቀም እችላለሁ ማለት ነው። በጣም ብዙ እንደዚህ ጽሁፍ እንደዚህ እንዲመጣ ምፈልግ ከሆነ የተለያዩ ኢፌክቶችን መጠቀም እችላለሁ ማለት ነው። ከዛ በዚሁ አውቶችን ለምሳሌ የኢኖችን አውቶች ደግሞ በዚህ መልኩ እንደዚህ መጠቀም እንችላለን ምናምን የሉፕ ሰርቶ እንደዚህ እንዲመጣ ከፈለግን እንደዚህ በቃ ምንፈልገውን ቴክስት ዌልካም ብለን እንደዚህ ብለን ማስቀመጥ እንችላለን። እዚህ ጋር ብዙ ነገሮች ለጻፍናት ቴክስት ደግሞ ብዙ ነገር አውዲዮ መስጠት እንችላለን ምናምን ለሷ የሆነ ድምፅ እንዲኖራት ማድረግ እንችላለን። በቃ በዚህ መልኩ ብዙ ነገሮችን ካፕከት ላይ በቀላሉ ኤዲት ማድረግ ይቻላል ማለት ነው። ለዛሬው ይህን ካየን በቃ ምን ነገር አየን፣ እንዴት ኢምፖርት አድርገን ድራግ ኤንድ ድሮፕ አድርገን እንዴት ስፕሊት አድርገን አውዲዮዎች ሚውት አድርገን አውዲዮዎችን እንዴት ስፕሊት እያደረግን አውዲዮ ኢፌክቶችን መጠቀም እንደምንችል፣ የተለያዩ ኢፌክቶችን ተጠቅመን ቴክስትን እንዴት አድ ማድረግ እንደምንችል እነሱን አየን። በቀጣይ ሁሎችን አንድ ባንድ ምናይ ይሆናል። ጀስት ለዛሬ እንደ ኢንትሮዳክሽን ያየነው ይህን ይመስላል። ለቤቱ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ኮመንት ላይ የሚስተካከል ነገር ካለ ኮመንት ላይ አሳውቁኝ። ለዛሬው ባይ ባይ። ፓርት 2 የሚቀጥል ይሆናል። ይሄ ፓርት 1 ነው። ባይ ባይ።